የሀገር ገንዘብ ያለገደብ በቀጥታ ወደ አዋሽ ባንክ አካውንት ወይም ወደ አዋሽ ብር ፕሮዋሌት በማድረግ አሊያም በቅርንጫፎቻችን በኩል በጥሬ ገንዘብ መላክ ይችላል። በአዋሽ ሬሚት ስልጣን ከዕለታዊ የምንዛሪ ተመን በተጨማሪ ተቀማለ ድርሻና ነው። አዋሽ ሬሚት ከዓለም ጫፍ ወደ እጅ መዳፍ ከአዋሽ ባንክ። አሁን ደግሞ ዘገባችን እንመለከታለን። በቤት ሽያጭ የማይገባ ጥቅምን ለማግኘት የተከሰቱ 7 የቅድሚያ መገናኛ ምክሮች የህግ ጉዳዮች በመንግስታዊ ክትትል ጉዳዮች ዳይሬክተር የነበረ ግለሰብ ሲሆን ሁለተኛ ተከሳሽ ደግሞ አቶ ኃይለ ሚካኤል የተባሉ ጠበቃ ሶስተኛ ተከሳሽ ደግሞ አቶ አላባታ ሚኒስራ የሚተዳደር ግለሰብን ጨምሮ 7 ግለሰቦች ናቸው ጥፋተኛ የተባሉት። እነዚህ ተከሳሾች እንግዲህ በመጀመሪያ ክፍል ላይ እንደዚህ ሁለተኛና ሶስተኛ ተከሳሾች ላይ ቀርቦ የነበረ ሲሆን 1996 ዓ.ም የወጣውን አንቀጽ 32 እና እንደዚሁም ደግሞ 33 ላይ የተደነገገው የወጣውን አዋጅ ቁጥር 881/2007 አንቀጽ 9(1) ላይ የተመለከተውን ድንጋጌ በመተላለፋቸው ተከሰው የነበረ እነዚህ ግለሰቦች አሁን ላይ ግን ተከሰውበት የነበረው አንቀጽ ተቀይሮ በአንቀጽ 11 ንዑስ አንቀጽ 1 መሰረት ነው ጥፋተኛ የተባሉት። አንደኛው ተከሳሽ በፌዴሬሽን ምክር ቤት ከ2005 ዓ.ም ጀምሮ በተለያዩ የስራ መደቦችና ኃላፊነቶች ላይ ሲሰሩ ከሁለተኛና ከሶስተኛ ተከሳሾች ጋር በጥቅም በመመሳጠር የማይገባቸውን ጥቅም ለራሳቸው ለማግኘት እንደዚሁም ደግሞ ለሌሎች ግለሰቦች ለማስገኘት በማሰብ በኢትዮጵያና በኤርትራ መካከል ተከስቶ የነበረው የድንበር ግጭት ተከትሎ የሀገር ደህንነትን ህልውና ለማስጠበቅ ሲባል ከሀገሩ የተሸኙ ኤርትራውያን ንብረቶችን መጨረሻ ባርሴሎና የላሊጋውን ዋንጫ እንዲያነሳ ከፍተኛ ፍላጎትና ጥረት እንዳለው እየተነገረ ይገኛል። ይህም በባርሴሎና እንደሚታወቀው አዳዲስ ተጫዋቾችን በክረምት ማዘዋወር ይፈልጋል። የፋይናንሻል ደቡ ግን አሁን እንጂ ለባርሴሎና ማነቆ ነው። እንደ ጁሊያን አልቫሬዝ የመሳሰሉ ትልልቅ ስም ያላቸውን ተጫዋቾች በክለቡ መቀላቀል ይፈልጋል። የሮበርት ሌቫንዶቭስኪን ቆይታ በዚህ አጠራጣሪ እንደሆነ እየተነገረ ይገኛል። ሌላኛውን ማርከስ ራሽፎርድን ክለቡ እንዲቆይ ይፈልጋል። ነገር ግን ሳምንታዊ ደሞዝና ሌሎችም ጉዳዮች ግን አሁንም ድረስ በክለቡ ያልተፈታ ነው። እንደሚታወቀው ኤታፌን 2-0 በረቱበት ጨዋታ ማርከስ ራሽፎርድ ግብ ማስቆጠር ይታወሳል። ባርሴሎና በክረምቱ ወሳኝ የሚባሉ ተጫዋቾችን ይሸጣል። እንዲሁም ደግሞ ወሳኝ የክረምት ዝውውር መስኮት በሃንሲ ፍሊክ ጊዜ የሚያሳልፍ ይመስላል። ያስኳቸው መረጃዎች እነዚህ ናቸው። አመሰግናለሁ። ሚኪያስ ምትኩ ለስፖርታዊ መረጃዎች አመሰግናለሁ። ኢትዮጵያን እናበስራለን። ፋና ሚዲያ እንዳታሽ። አሁን ደግሞ የሰዓቱን አጫጭር ዜናዎች ወደ እናንተ አደርሳለሁ። የቤንሻንጉል ጉሙዝ ክልል የኢትዮጵያ የልማት ስንቅና በህብር የመኖር ተምሳሌት መሆኗን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ በቤንሻንጉል ጉሙዝ የኢትዮጵያ የልማት ሞተርና የህዝቦች የትብብር ተምሳሌት የሆነውን ታላቁ የኢትዮጵያ ህዳሴ ግድብ መገኛ ከመሆኑ ባለፈ የታዳሽ ኃይል ልማት የስበት ማዕከል እንደሆነ አመላክተዋል። ክልሉ ከሀገር ወዳዱና የምዕራቡ ጀግና ሼህ ሆጀሌ ምድር አፈሩ ቢታረስ ልማት ቢቆፈር ወርቅ ከሚፈስበትና በህብር የመኖር ተምሳሌት ነው ብለዋል። ምክትል ጠቅላይ ሚኒስትሩ የልማት ስራዎችን ለመጎብኘት ቤንሻንጉል ጉሙዝ ክልል የገቡ ሲሆን አሶሳ ህዳሴ አውሮፕላን ማረፊያ ሲደርሱ የክልሉ ርዕሰ መስተዳድርና ካቢኔያቸው፣ የክልሉ ከፍተኛ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የአሶሳ ከተማ ነዋሪዎች አቀባበል አድርገውላቸዋል። የባህላዊ የትምህርት መሳሪያ ዝንባራ የታጀቡ ውትን መስተንግዶና ደማቅ አቀባበል ልባቸውን በአርቴት እንደሞላው የጠቀሱት ምክትል ጠቅላይ ሚኒስትሩ አቀባበል ላደረጉላቸው አካላት ምስጋናቸውን አቅርበዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሞዛምቢክ የውጭ ጉዳይ ሚኒስትር ማርያም ማኑኤላ ሉቃስ ጋር ተወያይተዋል።
ዶክተር ጌዲዮን ጢሞቴዎስ ሁለቱ ሀገራት በፓን አፍሪካኒዝም እሳቤ የተቃኘ ልዩ ግንኙነት እንዳላቸው ጠቅሰው የረጅም ጊዜ ግንኙነታቸውን ይበልጥ ለማጠናከር ተጨባጭ በሆኑ የትብብር መስኮች መንቀሳቀስ እንደሚገባ አንስተዋል። ማሪያ ማኑኤላ ሉቃስ በበኩላቸው ሀገራቸው የኢትዮጵያ የልማት ተሞክሮ ዙሪያ ልምድ በመቅጠርና በመለዋወጥ ፍላጎት እንዳላቸውም ተናግረዋል። ሚኒስትሯ በተለያዩ ዘርፎች አብሮ ለመስራትና የሁለቱን ሀገራት ግንኙነት ለማጠናከር ዝግጁ ነን ማለታቸውን የውጭ ጉዳይ ሚኒስቴር መረጃ ያመላክታል። የሀገራዊ ምክክር ጉባኤ አማካሪዎች አወያዮች ወገንተኝነታቸውን ለሁሉም ኢትዮጵያ ሊሆን ይገባል አሉ። የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ